ውስጥ የመጨረሻ ለውጥ የሚያመጣ የጸሎት አይነት ነው። ይህ ንስሐ ነው። አሜን። ኢየሱስ ያድናል። ንስሐ በጣም በቤተ ክርስቲያን ውስጥ ከጥንት ጀምሮ ማለት ገና ኢየሱስ ክርስቶስ ሲመጣ ወይም ዮሐንስ ስብከት ሲጀምር ምን እያለ ነው? መንግሥተ ሰማያት ቀርባለች። ንስሐ ሃሌሉያ። የክርስትና ምንድን ነው? መጀመሪያ በቃ የምትጀምረው ክርስትና ንስሐ በመግባት ኢየሱስ ያድናል። ንስሐ በነገራችን ላይ የእግዚአብሔር ስጦታ ነው። አሜን። ኢየሱስ ያድናል። ቸኮል ነው ብሎ ለምንድን ነው ስትል ንስሐ የእግዚአብሔር ስጦታ መሆኑን የምታየው አንድ ምሳሌ ልትወስዱ የምትችሉት በኢየሱስ ክርስቶስ ሲሰቀል ሁለት ወንበዴዎች ከጎንና ከጎን ተሰቅለው ነበር። ሁለቱም አንድ አይነት እውቀት አላቸው። ስለ ክርስቶስ እውቀት አላቸው። ያኛውም አለው። አይ ቲንክ ሰዎቹ ያው የእግዚአብሔር ቃል እውቀት እንዳላቸው ያስታውቃሉ። ለምን? ስለ ክርስቶስ አንተ ክርስቶስ ከሆንክ ቢሉት መቼም ስለ ክርስቶስ ምን አላቸው? እውቀት አላቸው። እነዚህ ሰዎች ዝም ብሎ ሰዎች አይደሉም የተሰቀሉት። ግን የሚገርማችሁ አንደኛው ሰውዬ በዛ መንፈስ ጌታ ሆይ መንግስት በመጣ ጊዜ ማረኝ እንዲልና አንደኛው ደግሞ እንዲሳደብ ያደረገው ስታዩ ንስሐ ሃሌሉያ የእግዚአብሔር እርዳታ። ንስሐ ማለት ያው ኃጢአት ከሆነ ነገር በሙሉ ልብ መለወጥና መመለስ ይላል ትርጉሙ። የንስሐ በሙሉ ልብ መለወጥና መመለስ። ንስሐ የክርስትና ቁልፍ የሆነ በጸሎት ውስጥ ነው ማለት የምትመላለስበት ህይወት ራሱ የንስሐ ምንድን ነው? ህይወት ነው። ኢየሱስ ያድናል። ንስሐ የማይገባ ወይም ደግሞ የንስሐ ህይወት የሌለው ክርስቲያን አደገኛ ችግር። ሰዎች ንስሐ የሚገቡት ትዕቢተኛ ካልሆኑ ነው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። ጸጋን የሚሰጠው በምንድን ነው ስትሉ ንስሐ በመግባት ነው። የሚገርማችሁ እኔ ጌታን ከመቀበሌ በፊት አንድ ቀንም እሳሳታለሁ ብዬ አላውቅም። ማለት ፍቼ ማለት ነው። እናንተናቸው ተሰሰበት በቃ ማለት እንዴት አድርጌ ያጠፋት የእናንተ እንደሆነ ለማስረዳት ነው እንጂ የምሞክረው እኔ ጋር በፍጹም ለመጀመሪያ ጊዜ እግዚአብሔርን ቃል እያነበብኩኝ ውስጤ መቀየር ሲጀምር መጀመሪያ የተሰማኝ ስሜት ምንድን ነው ስትል ያ እኔ ለካ ትክክል አይደለም። በእውነት ያንን ለመቀበል ስሞክር ግን ከውስጤ ጋር ግጭት ነው የፈጠርኩት። ለምን ስትል በቃ ሜዳ ላይ ቀረ ያ ሁሉ ትምክህት፣ ለካ ተሳስቻለሁ። በነገራችን እግዚአብሔር እንደዚህ አይነት ልብን ካላፈረሰ እውነት ላይ ነው ማለት ነው። ዝም ብሎ የስሙላ ንስሐ አላደለ እንደዚህ ብሎ ጌታ ተቀብያለሁ ብሎ በሚካኤል ወንድስ አይደለም። የምር ንስሐ የምር ለውጥ አለው። አሜን። የምንድነው ስትል እንደው ሌላ ቀርቶ ኃጢአት ውስጥ እንኳን ብትሆን ኃጢአት ያ ነገር ትክክል ነው ብለህ ያስከው ነገር ኃጢአት ነው ማለት ትጀምራለህ። ለካ እኔ ተሳስቻለሁ ማለት ትጀምራለህ። አሜን። ንስሐ ወደዚህ የሚወስድ ነው። አሜን። በነገራችን ላይ ንስሐ የሚገባው ኃጢአት ነው። ንስሐ የሚገባው ከምንድን ነው? ከኃጢአት ነው። ኃጢአት ምንድን ነው? ዮሐንስ 3:4 ላይ ኃጢአት ማለት አመፅ ነው። ኢየሱስ ያለ አመፃው በምን ላይ ነው? የእግዚአብሔር ከእግዚአብሔር ብዙ ሰዎች ከቃሉ ጋር ይህንን ሲሉ እኛ ውስጥ ማን አለ? እስቲ መንፈስ ቅዱስ ነው። ኢየሱስ ያለ ይውላችሁ መንፈስ ቅዱስን ከምታሳዝኑት ነገር ምን ማድረግ ነው? አያችሁ ንስሐ መግባት ማለት በተለይ መንፈስ ቅዱስን እያሳዘን የሆነ ውስጥ ላይ የማይመች ነገር ሲሰማ ይህንን የንስሐ እግዚአብሔር የሚፈልገው ይህንን በተለይ መንፈስ ቅዱስ ሲወቅሳችሁ ማለት ምንድን ነው መሰለኝ? ይሄ ሁለት አይነት ወቀሳዎችም አሉ። ይህንንም እንድትረዱ ይፈልጋሉ። በተለይ ሰዎች ኃጢአት አድርገው ወደ ንስሐ የሚመራቸው ወቀሳ እሱ እግዚአብሔር ወደ ንስሐ ኃጢአት አድርገው ግን ሴጣን ለምን ራስን አታጠፋ? ለምን አትገላገል?
ብዙዎች እንደዚህ ይመስላቸዋል ሁላ ወይ ደግሞ ተነስተው ሰዎች ይከሳቸዋል። እንዲህ ወደ መጨረሻው ላይ ብትደርሱ ማለት ነው እግዚአብሔር ጋር ሲደርስ ምንድን ነው እሱ የሚለው እግዚአብሔር። አሜን ሃሌሉያ። እግዚአብሔር ለምን መሰለህ እግዚአብሔር ሰው የሚያየው ውስጥ ነው። እግዚአብሔር የሚያውቀው ውስጥ ነው። አሜን እግዚአብሔር ሃሌሉያ ሩሩህና ምንድን ነው መሐሪ ነው። ኢየሱስ ያድናል። እግዚአብሔር እናንተ እንደዚህ ይላል፣ እናንተ የምን ልጆች ናችሁ? የምህረት እስቲ በሉ። የምን ልጆች አይደላችሁ? የቁጣ ልጆች አይደላችሁ። አስቡት፣ እግዚአብሔር ለዘላለም አይቆጣችሁም። አሜን ዳዊት ይለዋል። ለምን ስትሉ እናንተ የማን ልጆች ናችሁ? የምህረት ልጆች። እግዚአብሔር ወደ ምህረቱ የሚመራችሁ እግዚአብሔር ኃጢአት እንዲያበረታታላችሁ አይደለም። እግዚአብሔር ተው እየወቀሰ ወደ ንስሐ እንድትመለስ ወደ እሱ እንድትመለስ የሚፈልገው ምን ስለሆነ ነው ስትል ሩሩና መሐሪ ነው እግዚአብሔር። አሜን አሜን። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ስለዚህ ኃጢአት ማለት አመጽ ነው። አመጽ ደግሞ ከእግዚአብሔር ቃል ወይም ደግሞ እግዚአብሔር ከሚፈልገው ውጪ መሄድ ነው። ኢየሱስ ጌታ ነው። በመጽሐፍ ቅዱስ ትልቁ ኃጢአት ምንድን ነው ስትሉ በልጁ በኢየሱስ ክርስቶስ አለማመን ነው። በመጽሐፍ ቅዱስ ላይ ሁለት አይነት ንስሐዎች አሉ። ብዙ ጊዜ ለምን ስትሉ የድነት ንስሐ አለ። ለምሳሌ ጌታ ኢየሱስን ተቀብለው የድነት ንስሐ ኢየሱስ ያድናል። ሮሜ ሰዎች ምዕራፍ 10 ቁጥር 9 ላይ እዛ ላይ ነበሩ። ሃሌሉያ ሮሜ 10 አሁንልኝ ከ9 እስከ 12 ከታችሁ ለምን ኢየሱስ እሺ ጌታ እንደሆነ ባለ ተሰከረ እግዚአብሔር ከሙታን ያስነሳው አሜን። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። መጽሐፍም እርሱ የሚያምን ሁሉ አያፍርም። በአይሁዳዊና በግሪክ ሰው መካከል ልዩነት አንዱ የሁሉ ጌታ ነው፣ የሚጠሩት ሁሉ አያችሁ። የመጀመሪያው እንዲህ ነው። ሃሌሉያ ፕሮጄሌ ቤሳንታ ጋላባዲያስ። ይሄ መጀመሪያ ሰዎች የሚድኑበት ወይም ደግሞ ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታመን ትድናለህ። ኢየሱስ ክርስቶስን ጌታ ነው ብለህ በምትቀበልበት ማለት ነው። ይህንን በማመንህ ምን የሚደረግልህ ስጦታ ነው። ምን ጽድቅ አለ። ኢየሱስ ያድናል። እስከ መጨረሻ ከዛ ማነበው እንደገና ትድናለህ። የምትጸድቀው በልብህ አምነህ ነው። የምትድነው በአፍ መስክረህ ነው። መጽሐፍ እንደሚለው በእርሱ የሚያምን ሁሉ ምን አይልም አያፍርም። ኢየሱስ ያድናል። በአይሁድና በአሕዛብ መካከል ልዩነት የለም። ሃሌሉያ። በአይሁድና በአሕዛብ መካከል ልዩነት የለም። አንዱ ጌታ የሁሉ ጌታ ነውና የሚለምኑትንም አብዝቶ ይባርካል። የጌታን ስም የሚጠራ ሁሉ ሻካቶ ይለ ጽድት ያለ ትክክለኛ ማለት ወንጌላው ሰዎች እንደዳም ታረጋግጡ በትክክል በክርስቶስ ኢየሱስ አምኛለሁ ጌታዬ ነው አምላኬ ነው ብለው ከተቀበሉ በእርግጠኝነት ኃጢአተኛ ብላ አጠራቸው። አሜን አሜን። ለምን ስትል ስማቸው ምን ብሏል? ተቀይሯል። ማንነታቸው ተቀይሯል። ኃጢአተኞች ሊሆኑ አይችሉም። አሁን በፊት በጨለማ ወይም ደግሞ የዲያብሎስ መንግስት ውስጥ ነበር። አሁን የት ናቸው? የእግዚአብሔር መንግስት። ይሄ ምንም ማንም የማይቀየሩ ማለት ዘመናት ቢቀያየሩ፣ ሁኔታዎች ቢቀያየሩ፣ አኗኗራችን ቢቀያየር ይሄ ስብከት መቀየር አይችልም። ሰው ኢየሱስ ክርስቶስን በማመን የዘላለምን ሕይወት ወይም ደግሞ ጽድቅን ያገኛል። በቃ ይሄ የተሰጠው ማንነት ነው። አይሁድ የለም፣ የግሪክ ሰው የለም፣ ጥቁር የለም፣ ኢትዮጵያዊ የለም፣ አሜሪካዊ የለም፣ ማንም የለም። ሁሉም ምንድን ነው? በክርስቶስ አንድ ሆኖ ጻድቅ ተብሎ ሊጠራ እኩል። አሜን አሜን። ኢየሱስ ያድናል። ይሄ የመጀመሪያው የንስሐ ወይም ደግሞ የድነት ንስሐ ነው። ይህንን የንስሐ አይነት ወይም ደግሞ ይህንን የድነት አይነት በምንም መቀየር አይቻልም። አሁን ሰዎች ብዙ ጊዜ
በየዘመናቱ የሚታገሉት ይህንን ስብከት ወይም ደግሞ ከክርስቶስ ኢየሱስ ከማዳኑ ከመስቀል ላይ ከተሰራው ስራ ውጪ ሌሎች ነገር ለመጨመር ሲሞክሩ ይስታሉ፣ ይወጣሉ። አሁን ለነሱ የምንለው ምንድነው? ተመለሱ። አሜን። ከዚህ ውጪ መዳን በማንም የለም፣ ከሰማይ በታች እንድንበት ዘንድ የተሰጠን ስም ሌላ የለም፣ ኢየሱስ ክርስቶስ ነው። አሜን ሃሌሉያ። እዚሁ ላይ አሁንም ልቀጥል። ዮሐንስ 3:36 ላይ ማየት ትችላላችሁ። እዚህ ላይ አድርጊያቸው ነበረ። የዮሐንስ ወንጌል ምዕራፍ 3 ቁጥር 36 ሃሌሉያ። የዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ እንዲህ ይላል፣ በወልድ የሚያምን ሁሉ የዘላለም ሕይወት አለው፣ በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም። አያችሁ፣ ይህ የመጀመሪያው በቃ አሁን ከድነት ውስጥ መጽሐፍ አዲስ ኪዳን ከሚናገረን ይሄ አሁን ካልኳችሁ የንስሐ አይነት ውስጥ ይሄ ስለ ድነት በቃ ዋናው። በነገራችን ላይ የደህንነትን ይህንን ንስሐ ያልገባ ሰው ሌላ ንስሐ ለምሳሌ ጌታ ሆይ ኃጢአቴን ይቅር በለኝ፣ ኃጢአቴን ይቅር በለኝ፣ ኃጢአቴን ይቅር በለኝ አለ። በጣም በብዙ ጊዜ በቆዩ ሃይማኖቶች ውስጥ ወይም ደግሞ በጣም የቆዩ ሃይማኖቶች አንድ ባህል ምን አላቸው? ነገሮችን ለምሳሌ መቁጠሪያ ታውቃላችሁ? መቁጠሪያ ይዙና ማረኝ 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 ማረኝ። ወደ ክርስቲያኖች ስትመጡ ደግሞ በተለይ አንድ ደስ የሚል አባባል ጌታ ኢየሱስ ክርስቶስ ሆይ የእግዚአብሔር ልጅ ማረኝ። ይሄ በጣም ደስ ይላል፣ ወርዱ ደስ ይላል። ግን ይህንን ከማለት በፊት ግን ምን መሆን አለበት? ሰው የኢየሱስ ክርስቶስን ጌትነት አምላክነት መቀበል አለበት። አየህ፣ አብ ጋር የሚደርስ ጸሎት ወይም ደግሞ ወደ ሰማይ የሚገባ ጸሎት የሚሸተተው የእግዚአብሔር በቃ የሚያሸተው ጸሎት ምን አይነት ነው ካልከኝ፣ በኢየሱስ ክርስቶስ አሜን አሜን የሆነውን ነው። ይህ ለጴንጤዎች ብለን ወይም ደግሞ ሃይማኖት ለመስረት እንደዚህ የሆነ መስመር ለመስረት የምንሰብከው አይደለም። ለምንድን ነው ስትል ይህ ከሰማይ የመጣ እውነት ነው። ይህን አልቀበልም ካልክ በቃ ነፍ ነገር መፍጠር ትችላለህ። ሳይንቲፊክ ሃይማኖት መፍጠር ትችላለህ። በተለያየ በቃ የፈለገን ስብከት መስበክ ትችላለህ። ይሄ በክርስቶስ ኢየሱስ ካመንክ በኋላ ኢየሱስ ክርስቶስ ጌታ እንደሆነ አምላክ እንደሆነ አምላክ ከሰማያት ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ሰው ሆኖ መጥቶ ስላንተ እንደተሰቀለ እንደሞተልህ የኃጢአትን ዋጋ እንደተቀበለ አምነህ ሃሌሉያ እሱም ብለህ ካመንክ በኋላ ከዛ በኋላ ሌላ አይነት ጸሎት አለ፣ ደግሞ ለንስሐ ጸሎት አለ። አሜን። ይሄ ደግሞ የዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 1 ላይ አውጡልኛላችሁ። ዛሬ በጣም እየፈጠንኩ ነው ሄዶሽ። ሃሌሉያ ምዕራፍ 1 ቁጥር 8 ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአታችንን ብንናዘዝ ኃጢአታችንን ሊቅር ይለን ከዓመፃ ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ኃጢአት አልሰራንም ብንል እርሱን ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ ያለ። ይህኛው የቤተሰብ ነው። አሜን። የቤተሰብ ከገባ በኋላ በክርስቶስ ኢየሱስ አምነህ የእግዚአብሔር ቤተሰብ ከሆንክ በኋላ የሚገባ ይሄ በቤት ውስጥ ስትመላለስ የሚገባ የንስሐ ሕይወት አለ። እንትን መሆን አትችልም፣ ጠንካራ መሆን አትችልም። ይሄ በኮንፊደንስ ያለው ሰው አይታችሁ ኮንፊደንስ ስሙ የሚመጣ ይሆናል። አሁን እዚህ በቴክ በንድ ላይ ስፒድ ኮንፊደንስ በቃ እንደዚህ አይነት አትሆን። ዝም ብለህ በቃ እንደዛ እንደሱ አይነት አይደለም። የእግዚአብሔር መንፈስ የሚያደርገን እኛ ጋር መሰለህ እያንዳንዱ የምትሄድባቸው መንገዶች ትመረምራለህ። ስቼ ይሆን ሁልጊዜ በቃ ኮንፊደንስ በተለይ እውነት የሆነ ብቃት የተሰማቸው ጊዜ በጣም የንስሐ ጸሎት በተለይ ብቃት የተሰማቸው ቀን ብቃት በራሳቸው ማለት ነው።
ብቃት በእግዚአብሔር ሲሰማችሁ ደግሞ አቤት ደስ ሲል ያ ደግሞ መሰላችሁ የሚያደርገው ይህን እችን ነገር ተናግራቸዋለሁ። እንደዛ ሲሆን ይላችሁ ብቃት በእግዚአብሔር ሲሆንላችሁ ምን መሰላችሁ እንትን ራሳችሁ በቃ የሆነ ምንም አይመስላችሁ። ከዛ እግዚአብሔር ከፍ ይላል። የሚገርማችሁ ስለሱ ማውራት ነው የምትፈልጉት፣ መዘመር ነው የምትፈልጉት፣ አደረገልኝ የሚል ነው የምትሰሙት የምትናገሩት። እስቲ ራሱ ሰው መጥቶ አንተ እኮ እንደዚህ አስቡ አንተኑ አይመቻችሁም። ለምን የሚመቻችሁ ያደረገላችሁን ሲነገራችሁ ነው። አሜን። ኢየሱስ ያድናል። ምንድነው ስትሉ አንዱ ይሄ በተለይ ይሄኛው የንስሐ አይነት በእግዚአብሔር ቤት ውስጥ ለመመላለስ ይላችሁ ወንድሜ ከኔ ይሻላል በሉ የሚለው ገብቷችሁ ይሄ መንፈስ ሲሰጣችሁ፣ አሜን። ይሄ የንስሐ መንፈስ እግዚአብሔር ሲሰጣችሁ እንዴት መሰላችሁ ደስ የሚለው ቤተክርስቲያን ውስጥ ማለት ነው። ጸብና አምባጓሮ አይኖርም። እንደዚህ አይነት በቤተሰብ ውስጥ አይኖርም። ለምን ስትሉ ይሄ በቃ ራሱ መንፈስ ምን ያደርጋል? ሀምብል ያደርጋል። አሜን። በቃ ትሁት ያደርጋል። ኢየሱስ ያድናል። ኢየሱስ ያድናል። ለምን እንደዚህ አይነት ሰው አጥፍቼ የሚገርማችሁ የፈለገ ነገር ሄደው አሉ በጣም ከባድ የሆኑ ሰዎች በቃ እንደዚህ ያደርጋሉ ምናምን ካሉ በኋላ እንደማያደርጉት ያስታውቃሉ። ሰውየው ፓስተርን ያደርጋል እንግዲህ ፓስተር ፋሲል ኢየሱስ ያድናል። በቃ ሁለተኛው ነው ካሉ በኋላ ያን ሰው ፈልገዋል እንዲመጣ ተላልቶ ሰው በቃ እንትን እንዴ ትናንት እኮ ሰውዬ እንትን ብለውታል እንዴት ነው በቃ አይታሰብም። ግን ይኸውላችሁ ሐዋርያው ጳውሎስም እንደዚሁ ነበር። አሜን። ይህንን እባካችሁ ራሳችሁን በዚህ መልኩ ቼክ አድርጉ። በነገራችን ላይ ንስሐ ስንገባ ሁለት አይነት ንስሐዎች አሁን እንደገና በተለይ አሁን በዚህ በእግዚአብሔር ቤት ውስጥ ሆነን ስንጸልይ ሁለት አሁን ንስሐ አንዱ ይላችሁ ይሄ አደገኛ ባታደርጉት ይሻላል። ምንድን ነው መሰላችሁ? ንስሐ ለሰው ለምሳሌ ለፍቅር ለመስከረም እንዲህ አድርጊ ብለሽ መናዘዝ፣ እርስ በርሳችሁ እንትን በሉ ምና ኃጢአታችሁን ተናዘዙ ይላል። ይሄኛው በአሁኑ ዘመን ላይ ከባድ ነው። ለምን ብዙ ሰዎች የተጎዱበት ነው። ለምን አንዳንድ ጊዜ ለምን ይሄ ሰውዬ ለምን ለሰው ተናገረ ለእግዚአብሔር አይናገርም ነበር የምትሉት ነገር የለም። ለምን መቀጥቀጫ ሰውየው በቃ ከመስመር በቃ መውጫ ይሄኛው በጣም እግዚአብሔር ረድቷችሁ እና በጣም ማስተዋል ይጠይቃል። እንደዚህ ብላችሁ በስሜት ቆይ እንደዚህ አድርጌያለሁ ምናምን ብለሽ ብትናገሪ ደግሞ በጣም የሚገርማችሁ በተለይ በኢትዮጵያ ውስጥ እናንተ ሌላ ሰውዬው እኮ ይሄ ጭቃ እንትን ውስጥ ቆሞ ማለት ነው እናንተ ማለት ነው አዋራ ነክቷችሁ አዋራ እያለ እኮ ሰውዬው ጭቃ ላይ ነው ቆሞ። እንደዚህ አይነት ኮሜዲ የሆነ ሀገር ላይ ያለ ደግሞ እኮ ይገርማችኋል። ከዓመት ዓመት ሰው አይማርም። ትናንትና አንድ ሰው ሆኖ ጭቃው ላይ ሆኖ አንተ እኮ ጭቃ ላይ ነው ብለው እንደገና ቀርጸው ልከውለት ለራሱ እዛው ውስጥ ሆኖ ደግሞ እንደገና አሁን የሌላ ሰው ይፈልጋል። እሱ ከጭቃ ውስጥ መውጣት አይፈልግም። እንዲህ አይነት ኮንፊውዝ የሆነ በቃ እንደዚህ አይነት ህይወት ውስጥ እንዳትገቡ የምሬ ነው የምነግራችሁ። እንደዚህ የምትናገሩትን ለዩ። አሜን። በመንፈሳችሁ ለዩ። በተለይ ሚስጥራችሁን በማንኛውም ነገር ለምን አይሆንም? ይሄ መንፈሳዊ ሰው ሚስጥረኛ ነው። አሜን። መንፈሳዊ ሰው ዝም ብሎ በየቦታው በቃ እንደዚህ አድርጌ ነው። አንዳንድ ሰዎች በጣም እንትን ይለኛል። ስቲል ምስክርነታቸው ይጨንቃል። ለምን ስትሉ እንዴ የማይነገሩ ነገሮች ናቸው። ለምን መሰለህ? የነዛ የሚናገራቸው ሰዎች አይምሯቸው ልክ ነው ወይ? ልክ አይደለም። በፍርድ መንፈስ ሆኖ ነው ቁጭ ብለው እሱ ሰው ሲናገር ይሄንንም አንገቱን መቁረጥ ነው እያሉ የሚያወጡ ሰዎች ፊት ቁጭ ብሎ ሄዶ ኃጢአቱን ሊናዘዝ። እንደዚህ አይነት እግዚአብሔር አላለም። አሜን። እግዚአብሔር እንደዚህ አይነት አላለም። ኢየሱስ ያድናል። ሁለተኛው ንስሐ ግን ይሄኛው ንስሐ ግን በሕይወታችሁ ውስጥ ሁልጊዜ ማድረግ የሚገባችሁ ሁልጊዜ በሕይወታችሁ ውስጥ የምትከተሉት የንስሐ አይነት ደግሞ ከእግዚአብሔር ጋር ጊዜ መውሰድ። በቃ እግዚአብሔር ፊት ስትቀርቡ ሃሌሉያ። እናንተ አሁን እንኳን ለሰው ስትናገሩ አልባ ሰው ያስፈራል። ሰው ታማኝ አይደለም። ንስሐ የእውነት ነው የምነግራችሁ። አንዱ በጣም ደስ የሚለው ፓርት መሰላችሁ ሁልጊዜ
እግዚአብሔር ፊት ውድቅ እንድትሉ ያደርጋቸዋል። አሜን አሜን። በነገራችን ላይ ጸሎት በእግዚአብሔር ፊት አልችልም ብላችሁ እንድትቀርቡ የማያደርጋችሁ ጸሎት እሱ ጥያቄ ውስጥ ነው። ጸሎት አይደለም። እግዚአብሔር ፊት እችላለሁ እያላችሁ አይነት ጸሎት ከሆነ እርግጠኛ ነኝ እንደዚህ አይነት ቦታ ላይ ጠፉ። ከዚያ ቦታ ላይ አምችሉ ከሆነ ሞክሩት ብሏችሁ ነው እግዚአብሔር የሚፈልገው መሰረት ወደዚህ ትሙት በቃሌ ልቡ ወደዚህ ትሙት ልቡ ወደ ተሰበራል በቃሌ በጌታ በኢየሱስ ይህን መንፈስ እግዚአብሔርን ለምኑት ይውላችሁ። የእውነት ለምኑትና ይስጣችሁ። አለበለዚያ በተለይ በእንደዚህ አይነት መንፈስ ያለ ሰው ምን መሰላችሁ ነው የፈለገ ስበከው የፈለገ የራሱን የሚደረድ ሙሉ ራስን ባዶ ማድረግ ከፈለግ አባቴ ኢየሱስ ያደርጋል። እኔ ምንም የለኝ። ደግሞ እኮ ነገ ጠዋት ወደ ጌታ ልትሄድ ትችላለህ፣ ዛሬ ልትሄድ ትችላለህ። በዛ ውስጥ ግን የእውነት ይህን መንፈስ ተቀበለ በዚህ መንፈስ ኖረ መኖር ማለት በኢየሱስ ትክክለኛ የመንፈሳዊነት ደረጃ አግኝታል ማለት ነው። መንፈሳዊነት ሲያድግ ማለት ነው ኮንፊደንሳም የሆነ እኔ ከ49 ምናምን ድረስ አገልግዬ ምናምን እያለ ምናምን አይደለም የሚሆነው። ወንድሞቼ ከጌታ ጸጋ በቀር እያለ የሚሰብኳል ሶስተኛ ሰማይ ምናምን የደረሰ ሰውዬ እኔም ላይው ፈልጋለሁ እያለ በእግዚአብሔር እንዳትሸወዱሽ በሆኑ ባራዳ በሚመስሉ የሆኑ የሚሰብከው ስበት ያንዳንዱ ሰው አይመች ይችላል። ለምሳሌ አሁን ለእንደዚህ አይነት ሰዎች ነው ራስን ባዶ ስለማድረግ ብትነግረው አይሰማም። ለምን መሰለህ? ደስ የሚለው አገልግሎታችን ሰፋ ምናምን አላለ። እዚህ ፎቶ አንሳኛ እንደ ይብለው በቃ ድራማ አድርጌ ከዛ በኋላ እያንጫጫ ነው ሰው ደስ ይለዋል ምናምን። በጌታ በኢየሱስ አንተ እግዚአብሔር ደስ ይበለው እንጂ ሻላባዲያሳ ይህ መንፈስ አይወሰድብን። የንስሐ መንፈስ አሜን። ክርስትና ይሄ ነው። ክርስትና የሆነ በአድገህ በቃ ኢጎ ሙልት ብሎ ማለት ነው። ምን አለ እባክህ ከኔ በላይ አገልጋይ እያለ የሚወራበት አይደለም። ወንድሞቼ ከኔ ይሻላሉ። አሜን። ከዛስ ሁሉ ጊዜ ምንድነው ስትል ይውላችሁ እኔ ኃጢአትን አላደረኩም ብትሉ ምን ትላላችሁ? ተዋሻላችሁ እኮ። ይውላችሁ አንደኛ ዮሐንስ የተጻፈው ገና ለአዲስ ለመጡ ሰዎች አይደለም፣ ለአዲስ አይደለም። አንደኛ ዮሐንስ የተጻፈው ለማን ነው መሰላችሁ? ለቤተ ክርስቲያን ነው። ልጄ ከላይ መነሻውን ማየት ትችላላችሁ። ወንድሜ የፈለገ ነገር እና የፈለገ ድካም ውስጥ እግዚአብሔር ፊት ፍሬ እኔ ጋር መጥተህ ምናልባት እንደዚህ ምትል ችግር አለ። እግዚአብሔር ፊት ነው በቃ ይሄ ነው። አይስሟችሁ። ደግሞ በተለይ ጃጅ የሚያደርጉ ሰዎች አይስሟችሁ። ጸሎታችሁ አይስሙ። አሜን አሜን። ማን መሰለህ? ወደማይፈርደው እግዚአብሔር ይመስገን ምሕረቱን ወደሚያበዛ ወደ እግዚአብሔር ግባና አባቴ ብሎ ደግሞ አትደራደር። ይሄ ለኃጢአት ለሆነ ነገር መንፈስ ለሚዳደረው ነገር ለጋው ውጣ። እሱን ረጋግጠህ ውጣ። ይሄ ከኃጢአት ጋር ትታገል። ማዳና እግዚአብሔር ጋር መጣ። እግዚአብሔር ወይ ሊበሉ ይሄን ጸሎት ጸልዩ። ሁሉ እግዚአብሔር ሆይ ይሄ ነገር ኃጢአት ገብቶኛል። ስለዚህ ከዚህ ኃጢአት ውስጥ መውጣት አንተ ይቅርታ አድርግልኝ። ከዚህ ኃጢአት ውስጥ መውጣት እፈልጋለሁ። አሜን። እንደዚህ ያልቃል የልጁ የኢየሱስ ክርስቶስ ደም ሹራ ባሳፋው አያት አቤት። ስለዚህ ንስሐችሁ በዚህ ነው። እግዚአብሔር ከእናንተ ጋር አለ። የጸሎት ጊዜ ይኖራችሁ። በእግዚአብሔር ፊት ተንበርከኩ። በጣም ብዙ ክስ ሊኖር ይችላል። ብዙ ክስ ሊኖር ይችላል። እኔ የፈለገ 6 ሰው ከዛ ምስክር አስቀምጬ ብመጣ አንተ በእግዚአብሔር ፊት ሃሌሉያ ቀርበ ንስሐ ከገባ የወንድሞች ከሳሽ ምን ይሆናል? ሻላባዲያስ ለመክሰስ ለመመለስ ለማጣል የሚመጣ ክሴ በተለይ ምስክር ይዤ መጥቼ አንተን አዋርዳለሁ የሚል አይነት ከሆነብን ያ የእግዚአብሔር መንፈስ አለ። በፓስተሮች ቢሆን በቤተ ክርስቲያን ሽማግሌዎች ቢሆን በየትኛው ለማጥፋት ለምን ከዚህ ንቅል ይበልልን ብለው የሚሉ ከሆነ ወንድሜ መጀመሪያ የተሳሳተ ቦታ ላይ ተገኘው።
የእግዚአብሔር መንፈስ ሌላችሁ የደካሙትን ምንም ያቀና የርኅራኄ አሜን የፍቅር ልብ ያለው ነው። ስለዚህ ያንን ልብ የያዙ ሰዎች ጋር በተለይ አገልጋዮች ጋር እረኝነት ራሱ እረኛችሁ ማን ነው የሚለው በደንብ ይሁን። ተኩላ እረኛ እንዳይሆናችሁ ኢየሱስ ያለ ለምን ተኩላ ምን ነገር ይበላል፣ ወድቀህ ካገኘ ይበላል። እውነተኛ እረኛ የበጎች እረኛ ኢየሱስ ግን ምን ያደርጋል? ያነሳል። ያ መንፈስ ያለበት የክርስቶስ መንፈስ ያለበት ቦታ ላይ ያን ያለው የምህረት መንፈስ ነው ያለው። አሜን። አንዳንዶች ከቤተ ክርስቲያን እንዲያርገናል ብለን ተባረሩ፣ እንደዚህ ተብለን ተባረሩ። አንዳንድ ጊዜ ይሞቱ ይገልበጡ ጸሎት ተያይዞ እርግጠኛ ነግራላችኋለሁ ይገልበጡ የጸለይ ማለት ነው። አዎ ችግራችሁ ይገለበጣል። አዎ መከራችሁ ይገለበጣል እንጂ እናንተ አትገለበጡም። ኢየሱስ ያድናል። ለምን የእግዚአብሔር ሕዝብ ጠላት ይገለበጣል። አሜን። ስለዚህ እርግጠኛ ሁኑ በንስሐ በዚህ በተለይ በዚህ ጸሎት ጊዜ አሁን ከሰኞ ጀምሮ እስከ ቅዳሜ ድረስ ጾም ጸሎት አለ። በዚህ ጾም ጸሎት ውስጥ በንስሐ አሜን በቤታችሁ ውስጥ አደራ ባካችሁ ይሄንን አሁን ከተናገርኳችሁ በኋላ ውስጣችሁ እንድትጸልዩበት እፈልጋለሁ። በተለይ ንስሐ እንድትገቡ አሜን። ቅድም ያልኳቸው ንስሐ ከሰው ጋር አይደለም ያልኳቸው በቃ ማታ ተነስታችሁ ክላስ ያላችሁ በተለይ ለብቻችሁ ያላችሁ ሰዎች ማለት ነው ከሌለ ራሱ ጥፍት ካለባቸው የንስሐ ለመግባት በጣም ከተቸገራችሁ ጌታው ንስሐ መንፈስ አሜን አሜን አሜን። የንስሐ መንፈስ ሲመጣ ምን መሰላችሁ የምትሆኑ ሻላባዳ ሶንታ ኢየሱስ ያድናል። አሁን ጨርሻለሁ። ብቻ ያለ ንስሐ መንፈስ እንደዚህ ጌታ ሆይ በድያለሁ። አንዳንድ ጊዜ እንደው ምን እንዳደረገባል ምን ይላል አንተ ሶሪ አሁን አንተ ተነስቼ ዝም ይቅርታ ብለህ ምንድን ነው ነገር ይፈለክ ይቅርታ የምትለው ምን በምን ነው አላለ የሆነ የሚሰማህ ነገር አለ እሱ ሲሆን ይቅርታ ብለህ አንተ ለምትለው ይቅርታ ግን ዝም ብለህ እኮ ካልከኝ እኮ አስቸጋሪ ነው። አሁን አንዳንድ ድርቅ ያለ እንደዚህ አይነት ነው መሰላችሁ። ይሄ መንፈስ እናንተም ነው ባካችሁ የንስሐ ጸሎት የምንጸልይ ከሆነ እውነተኛ ንስሐ ለሰዎችም ይቅርታ አድርገን አሜን። ዝም ብሎ በተሳሳተ በሰዎች በፍርድ መንፈስ ሆነን አይደለም ንስሐ የምንጸልይ። ከእንደዚህ አይነት ሰዎች መራቁ በእውነት የምንነግራቸው በተለይ የፍርድ መንፈስ ውስጥ ያሉ እነሱ ትክክል ናቸው እንዲሉ ሰዎች እነሱ ታርጉና ሀምብል የሆኑ እግዚአብሔር ይመስገን አሜን። በታች ያሉ ሰዎች አሉ። እውነቴን ነው የምነግራችሁ አሉ። ወንድሞች አሏችሁ፣ እህቶች አሏችሁ። ተንበርከኩና ከነሱ ጋር እጅ ለእጅ ተያይዛችሁ ጌታ ሆይ በሉ። በቃ እሱ ይሰማቸው። ዛሬ በዚህ